ታላቅ ድራማ የታየበት የአንፊልዱ ጨዋታ ተጠናቋል። የአሻም ቲዩብ ልዩ የውጤት ዘገባ ነው። የዛሬው ተጠባቂ ጨዋታ በታላቅ ድራማ ተጠናቋል። ማንቸስተር ሲቲ ከመመራት ተነስቶ ሊቨርፑልን 2-1 በሆነ ውጤት አሸንፏል። እንዴት ያለ ጨዋታ ነው! እንዴት ያለ ምሽት ነው! አንፊልድ ዛሬ የሐዘን ድባብ ለብሳለች። የሶቦዝላይ ድንቅ የቅጣት ምት ሊቨርፑልን ለድል አቃርቦት ነበር። ነገር ግን የፔፕ ጋርዲዮላው ማንቸስተር ሲቲ በፍጹም ተስፋ አልቆረጠም። በርናርዶ ሲልቫ አቻ አደረገ። በመጨረሻም የአስፈሪው ኤርሊንግ ሃላንድ በጭማሪ ሰዓት መረቡን በመበጥበጥ ሲቲን ወደ ዋንጫው ፉክክር መልሶታል። በዚህ ውጤት ማንቸስተር ሲቲ ነጥቡን 50 በማድረስ መሪው አርሰናልን መከተሉን ቀጥሏል በ6 ነጥብ ዝቅ ብሎ። ሊቨርፑል በበኩሉ በ39 ነጥብ በ6ኛ ደረጃ ላይ ለመቆየት ተገዷል። ሊቨርፑሎች በዳኛ ውሳኔ ተበሳጭተዋል። ሶቦዝላይ በቀይ ካርድ ወጥቷል። ማንቸስተር ሲቲ በአንፊልድ የታሪክ ድል ተቀዳጅቷል። ለተጨማሪ የስፖርት መረጃዎች አሻም ቲዩብን ሰብስክራይብ ማድረጉን አይርሱ። እኔ አሻም ነበርኩ። ቸር ሰንብቱ።